በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁትን ቆንጆ የሆነ ለቁርስ ለመክሰስ የሚሆን አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ላይክ ማድረጋችሁን አትርሱ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይሁኑ። የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጅቻለሁ። 3 እንቁላል፣ ቲማቲም በደቃቁ የተከተፈ፣ የድንብላል ቅጠል በደቃቁ የተከተፈ፣ ብላክ ፔፐር፣ ጨው፣ ጅብን ሞዘሬላ አድርጌ አዘጋጅቻለሁ። በመጀመሪያ ምንድነው የማደርገው? እንቁላሌን ከጎድጓዳ ሳህኔ ላይ እጨምራለሁ። እጅግ በጣም የሚጣፍጥ ቆንጆ የሆነ በቀላል ዘዴ የሚሰራ አዘገጃጀት ነው። እዚህ ጋር ጎድጓዳ ሳህኔ ላይ እንቁላሌን ጨምሬያለሁ። እንቁላሉ እንግዲህ ያው እንደሚታወቀው አንዳንድ እንቁላሎች እንደዚህ ነጭ ነጭ ነገር አለው ማለት ነው። ስለዚህ እሱን አወጣለሁ። እንደዚህ እሱን ካወጣሁኝ በኋላ በደንብ አድርጌ ግብአቶቹን ጨምሬ እመተዋለሁ። ጨው ጨምሬያለሁ። እንዲሁም ብላክ ፔፐር ትንሽ ሳይበዛ፣ ለምን እንዳይጠቁርብኝ ብዙ መጠቀም አልፈልግም። ጨውን ብላክ ፔፐርን ከጨመርኩ በኋላ እንደዚህ በደንብ አድርጌ ቀላቅለዋለሁ። በደንብ አድርጌ ከቀላቀልኩኝ በኋላ ያው በዚህ መልኩ በደንብ ቀላቅየዋለሁ። እዚህ ጋር መጥበሻ ጥጃለሁ። መጥበሻዬ ስለጋለ ትንሽዬ ኦሊቭ ኦይል ጨምሬበታለሁ። መጥበሻዬ እንደዚህ በደንብ አድርጌ ቀባዋለሁ። ከዚህ ላይ ኖርቴላ ኩቡዝ ነው የምጨምረው። እንደዚህ ጨምሬያለሁ። ከዚህ ላይ ምንድነው የማደርገው? ያዘጋጀሁትን እንቁላል እዚህ ላይ ጨምራለሁ ማለት ነው። እጅግ በጣም ጊዜና ወጪ ቆጣቢ የሆነ አዘገጃጀት ነው። መግቢያ ላይ ብያችኋለሁ። ቅድም አላሳየኋችሁም ነበር። ይሄ ነው እንግዲህ። ይሄንን በእርግጥ የማያውቀው ሰው አለ ብዬ አላስብም። ሁላችንም እናውቀዋለን ይሄንን ኩቡዝ። አሁን እዚህ ላይ እንቁላሌን ጨምሬያለሁ። የጥቁር ጥቁሩ እንትኑ ነው፣ ብላክ ፔፐሩ ነው። እንደዚህ እንደዚህ ከጨመርኩኝ በኋላ ከድነዋለሁ ትንሽ የተወሰነ። ከዚህ ላይ ቲማቲም ጨምሬያለሁ። ቲማቲምን እንደዚህ ጣል ጣል አድርጌበታለሁ። ከዛ ከድነዋለሁ። ያው በዚህ መልኩ እየበሰለ ነው። አሁን እዚህ ላይ የድንብላል ቅጠሌን ጨምራለሁ። እንዲሁም ጅብን ሞዘሬላ። የድንብላል ቅጠሉ ብዙም እንዲበስል አልፈልግም። ስለዚህ ከጅብን ሞዘሬላው በላይ ነው መጨመር የምፈልገው ማለት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ቆንጆ የሆነ ለቁርስ ለመክሰስ የሚሆን
አዘገጃጀት ነው። እንደዚህ በዚህ መልኩ ጅብን ሞዘሬላ ጨምሬያለሁ። አሁን እዚህ ላይ ደግሞ የድንብላል ቅጠሉን እንደዚህ በዚህ መልኩ ጨምሬበታለሁ። ይሄው ይሄንን ይመስላል። አሁን እዚህም በኋላ አልከድነውም። ብዙም ከድኛ አላቆየውም ልላችሁ ፈልጌ ነው ቤተሰብ። ለምን በጣም ከድኝ ካቆየሁት የድንብላል ቅጠሉ ጎመን ነው የሚሆነው ማለት ነው። ስለዚህ በጣም እንትን እንዲል ከለሩን እንዲቀይር ስለማልፈልግ ብዙ ከድኜ አላቆየውም። ይበቃውን ብዬ አስባለሁ። ጅብን ሞዘሬላውም እንደምትመለከቱት በዚህ መልኩ እንትን ብሏል፣ ቀልጧል፣ ይበቃዋል። አሁን ሳህን አዘጋጅቻለሁ። ከሳህኔ ላይ ነው የማደርገው። ቆንጆ ሆኖ በስሏል። ይሄው ጀርባው ራሱ በጣምም እሳት ያልገባው በጣምም ደግሞ እንትን ያላለ ቆንጆ ሆኖ በስሏል። ሳህን አዘጋጅቻለሁ። ከሳህኔ ላይ አደርገዋለሁ ማለት ነው። ይሄው ቤተሰብ ይህንን ይመስላል። በዚህ መልኩ ቆርሼዋለሁ። ቆንጆ የሆነ ጣት የሚያስቆረጥም ለልጅ ለአዋቂ የሚሆን የቁርስ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። ወጭም ሆነ ጉልበት ቆጣቢ እንደዚህ በቀላል ዘዴ ቤታችን ውስጥ ባለን ነገር የምንሰራው የቁርስ አዘገጃጀት ነው። እኔ ወድጄዋለሁ፣ እናንተም ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም የቤታችሁ ሰርታችሁ ሞክሩ። ይህንን ቪዲዮ ደግሞ እስከ መጨረሻው ድረስ አይታችሁ ላይክ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው። ምንም ነገር የሚያስከፍላችሁ ነገር የለም። ስለዚህ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። የዛሬውን እዚህ ላይ ያበቃው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ተመኘው ባይ